ሰላም ሰላም እንኳን ወደዚህ ቻናል በሰላም መጣችሁ። ይህንን ቻናል ምርጫችሁን አድርጋችሁ ስለመጣችሁ እጅግ አድርጌ አመሰግናለሁ። እንግዲህ በነሱ በመጽሐፋቸው መግቢያ ላይ ለአንደኛ ደረጃ ተማሪዎች መሰጠት የለበትም እያሉ የኛ የትምህርት ካሪክለም ከዚህ መጽሐፍ የተወሰደ በተግባር እሺ። እንግዲህ አሁን የማመለክታችሁን እዩት፣ ማየት ይኖርባችኋል። ሌብል ከምትለው በታች እንግዲህ እነዚህ ነገሮች አሉ፣ እዩት። በቀጥታ ማንበብ ይቻላል። ስለዚህ ከተቻለ እስከ መጨረሻ ያለውን ላሳያችሁ ወዳለው። ይሄው እንግዲህ ይሄ ነው መጽሐፉ ሌብል ላይ ያስቀመጠው የራሱ የሆነ መግለጫ ያስቀመጠው ነገር አለ። እስኪ አንዲት ጎላ አድርጌ የሆነች ነገር ልጠቁማችሁ። ምን ይላል እዚህ ጋር ምን ይላል? ይሄው የታያችሁ ነው። This book is not suitable for elementary learners። ይሄን ይመስላል እንግዲህ መረጃውና ማስረጃው። አሁን ታዩ የመማር ማስተማሩ ሂደት የመማሪያ ትምህርት ቤቶች አንደኛ ደረጃ ትምህርት ቤቶች አሁን ላይ ሁለተኛ ደረጃ ናቸው ብዬ ደፍሬ ብናገርም ምንም ከእውነት የራቀ ነው ማለት አይቻልም። ምክንያቱም ያን ያልኩበት ምክንያት የራስ የሆነ ምክንያት አለኝ። ስለዚህ እናንተ ምን ትላላችሁ? እስኪ አሁን ላይ የአንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርት ቤት፣ የከፍተኛ ትምህርት ተቋማት ተብሎ የሚጠሩ ነገሮች ግን አሁን በተግባር ላይ ተግባርና ስማቸው እኩል እየሄደ ነው ብላችሁ ታስባላችሁ? እንግዲያውስ ወደዚህ ልመልሳችሁና እስኪ ምን አስተያየትና ምን ሐሳብ አላችሁ? እኔ እውነቴን ነው ይህንን ያልኩበት ምክንያት የራሴ ምክንያት አለኝ። ከምንም ተነስቼ ወይም ከመሬት ተነስቼ አይደለም። ይሄን ልልበት የቻልኩበት ምክንያት ብዙ ነገሮችን አይቼ ሰርቼበታለሁ። ይህንን ለማወቅና ለመረዳት እውነቴን ነው 7305 ቀናቶች እንዲሁም ደግሞ 75320 ሰዓታት ጨርሶብኛል። እነዚህ መጽሐፍቶች በሙሉ ብናያቸው አሁን ላይ በመማር ላይ በማስተማር ላይ በተግባር ላይ እየዋሉ ያሉ መጽሐፍቶችን ብንወስዳቸው አብዛኞቹ ለአንደኛ ደረጃ ተማሪዎች የሚሆኑ አይደሉም። 4 ነጥብ። ይሄ ትክክል ነው 100%። እስኪ በዚህ ጉዳይ ላይ የሚሞግተኝ ካለ ሐሳብና አስተያየት የራሳችሁ ማስቀመጥ ትችላላችሁ። እኔ ላሳያችሁ ወዳለሁ። አሁንም መረጃና ማስረጃ ነው መነሻዬ። እንዲሁ ዝም ብዬ ከምንም ተነስቼ የምለው ነገር አይደለም። ግን እስኪ ትውልድ ይዳንበት። እውነቴን ነው። አንድም ነገር የመፍትሄ ሰጭ አካላት እንሆን። ብዙ ጊዜ አሁን የሆነ ነገር ሲነገር ከምንም ተነስቶ አይደለም። ስለዚህ ይሄ ነገር ያልኩበት ምክንያት እኔ ደግሞ የራሴ የሆነ ምክንያት አለኝ። ያ ምክንያት ግን በወሬ ወይም በሐሳብ ደረጃ የሚቀመጥ አይደለም። እስኪ በዚህ ጉዳይ ሼር፣ ኮሜንት፣ ሰብስክራይብ እና አስተያየት ካላችሁ እስኪ ስጡኝ። አስተማሪዎች ካላችሁ እኔ እንዳልኳችሁ ከመነሻ የመግቢያ ላይ እንዳልኳችሁ አሁን ላይ የአንደኛ ደረጃ ትምህርት ቤቶች አንደኛ ደረጃ ትምህርት ቤቶች አይደሉም፣ ሁለተኛ ደረጃ ትምህርት ቤቶች ናቸው። የአንደኛ ደረጃ ትምህርት ቤቶች ሁለተኛ ደረጃ ትምህርት ቤቶች ናቸው አሁን ላይ።